ከግንቦት 4 እስከ 10 ባዘጋጀነው ለስኳር ታማሚዎች የሚሆን የእግር ምርመራ ላይ ብዙ ሰው እየደወለ የጠየቀን ተደጋጋሚ ጥያቄዎችን መልስ ለመስጠት ያህል ነው ይሄን ቪዲዮ የሰራነው። በዚህ ላይ የተጠየቅነው አንዱ ከእንግሊዝ ሀገር የምትመጣው ፖዲያትሪስት እንግሊዛዊት ነች ወይ ፈረንጅ ነች ወይ የሚል ነው። ከዚህም ቪዲዮ በፊት ሰርቻለሁ። ኢትዮጵያዊት ነች፣ ሀበሻ ነች። የተማረችው በዩኒቨርሲቲ ኦፍ ብራይተን ሲሆን አሁን ላይ ለንደን በሚገኝ አክቲቭ ላይፍ ፖዲያትሪክ ክሊኒክ እየሰራች ትገኛለች። ባላት አጭር የረፍት ጊዜ ነው መታ ለአንድ ሳምንት ይሄ የሚደረገው። ከዛ ሌላ ከጠበቅነው ሰው በላይ በአንድ ሳምንት ባኔሽ ልናረግ ከምንችለው ሰው በላይ ስለተመዘገበ ለዚህ ምርመራ ለጊዜው ከዚህ በኋላ ደውላችሁ ለምትመዘገቡ እንደ ተጠባባቂና ማይመጣ ሰው ካለ ማይችል ሰው ካለ ለማስገባት እንጂ ከአቅማችን በላይ የሆነ ሰው ስለተመዘገበ ከዛ ሌላም ማድረግ አንችልም። ይሄንንም ለማሳወቅ ነው። ስለዚህ ከዚህ ጋር ተያይዞ ግን ሌላ የስኳር ምርመራ የሚፈልግ ሰው የጠየቀንም ስለበዛ ሌላ የስኳር ፓኬጅ አዘጋጅተናል። ከእግር ውጭ ያሉ በደምና በሽንት የሚደረጉ የስኳር ምርመራና የውስጥ ደዌና የኩላሊት ስፔሻሊስት ምክርን የያዘ ጥቅል ነው። እሱን ከዚህ በፊት የሰራነውን ቪዲዮ በማየት ልታገኟቸው ትችላላችሁ። አመሰግናለሁ።